እኔ ነኝ። እባክህ አቀለድ። እሺ ምን ብሎ ሄደ? ቤዚ እኔ ነኝ ቢኒያም ማለት። ይቅርታ ቤዚ። በምን ላምንህ እችላለሁ? ይህን ነበር የፈራሁት። አየሽ፣ ባላገኝሽ ይሻለኝ ነበር። ይቅርታ፣ መሄድ አለብኝ። የጠሩት ይወርሳል፣ የፈሩት ይደርሳል አይደል የሚባለው? እኔም ይህን ፈርቼ ነበር ይቅርብኝ ብዬሽ የነበረው። ግን አንድ ነገር፣ እኔ ወድጄሻለሁ። ምን ሆኜ ነው ዝም ያልኩት? ግን ለነገሩ ምን ማለት ነበረብኝ? ለምን ዋሸከኝ ልበለው ወይስ ልስደበው? ቆይ ለምንድን ነው ማንነትን እስከዛሬ ደበከኝ? በራስ አፍረ ነው? ተናገራ። ምን ይዘጋሃል? ቤዚ ብታቂኝ እንደማታወሪኝ አስቤ ነው። ምን ማለት ነው ታዲያ? ተደብቀ ልትቀር ነበር? ቆይ ምንድነው አላማ? ስለምን አላማ ነው የምታወሪው? ግራ አጋባሽኝ እኮ። እሺ ከኔ ምንድነው የምትፈልገው? አንቺነትሽን ብቻ። እሱ ለእኔ በቂ ከበቂም በላይ ነው። ቢኒ ወድጄ ነበርኩ። ቤዚ እኔም እኮ ወድሻለሁ፣ አልፎም አፈቅርሻለሁ። ብታፈቅረኝ ኖሮማ እንደዚህ ባልተጫወትክብኝ። ተይ እንደዚህ አትበይ። ነገርኩሽ አይደል? ፈርቼ ነው። ይሄ ፍርሃት ምንም ሊገባኝ አልቻለም። ሊገባሽ አይችልም። እንደዛ ከሆነ ቀልድ ነው ያስከው። ቆይ እንጂ ምን ቀረ? ቆይ ምትወጂኝ ከሆነ ለምን ጥለሽኝ ትሄጃለሽ? አይ ቆሜ ድራማህን እንዳይልህ ነው የፈለግከው? እንደዛ ማለት አይደለም። እኔን ምንም ልትረጅኝ አልቻልሽም። ቆይ እንዴት ነው የምረዳህ እንደዚህ ሆንክ? አንተም በእኔ ቦታ ሆነ አስበው። እኔም እኮ ግራ ተጋባው። ይገባኛል የኔ ቆንጆ፣ ግን ቢያንስ ስሚ። እየሰማው እኮ ነው። ቸኮሌቱን የሰጠውሽ ጊዜ ልነግርሽ ነበር፣ ግን እንዳትርቂኝ ፈራው። ታዲያ ይሄ እኮ ነው የሚያናድደኝ፣ በማንነትህ ማፈርህ። በማንነቴ ማፈር ሳይሆን ፍርሃት ብቻ ነው ቤዚ። ይኸውልህ ምንም ሁን ምንም ለእኔ ሰው መሆንህ ብቻ በቂ ነበር። አንተ ግን ያንን አልተረዳኸኝም። እሺ አሁንስ? አሁንስ ምን? አሁንስ ፍቅርሽ ቀነሰ? ምን ልበለው? አዎ ልበለው? በጥፊ ብሎ ያባረኛል። ደግሞ ወድጄዋለሁ። ቆይ ማንነቱን ነው ወይስ ውሸቱን የጠላሁት? ዝም አልሽ እኮ። መልሽልኛ። መልሴ አዎ ቀንሷል። ቢሆንስ? ይዤ በግድ አላስቀርሽ መቼስ። አሁንም የምወድህ ከሆነስ? እሱማ ለእኔም ላንቺም ደስታ ነዋ። መልስሽን እየጠበኩ ነው እኮ። እንዴት ነው ልመልስልህ የምችለው? ምኑ ይከብዳል? እሱ ላንተ ነዋ። ደግሞ እጄ ልቀቀኝ። ግራ አጋባሽኝ እኮ የኔ ቆንጆ። መቼስ ከኔ በላይ ግራ አልተጋባህም። አንቺ ምን ሆነሽ ነው ግራ የምትጋቢው? ግልጽ እኮ ነው። ሁሉም ነገር ላንተ ቀላል መስሎ ሊታይክ ይችላል። እኔ ግን በጭንቀት አይምሮ ሊፈነዳ ነው። ይገባሃል? እረዳሻለሁ እኮ፣ ግን እኔንም ተረጂ። እኔ አላቅም፣ እንጃ። ምን አይነት ስራ ነው የሰራሁት? ምን አይነት ቀሽም ነኝ? እንዴት እንደዚህ ያደርጋለሁ? በቃ አሁን በራሴ ስራ የምወዳትን ልጅ አጧት። ሲጀመር ማንነቴን መናገር አልነበረብኝም። ለራሴ ጊዜ ያስፈልገኛል። ለምወስነው ውሳኔ መጠንቀቅ አለብኝ። መቼም መጸጸት አልፈልግም።
ሄሎ ቤዚ፣ ቢኒ ነኝ። ናፍቀሽኝ ነው የደወልኩት። ተረጋጋሽ? አዎ ደህና ነኝ። እባክሽ እንገናኝና ውሳኔሽን አሳውቀሽኝ ይቁረጥልኝ። ግልጽ እኮ ነው። ምኑ ነው ግልጽ? ውሳኔ ነዋ። ቤዚ፣ ግራ ተጋቦብሽ። ተገናኝተን እናውራ። አልችልም። እባክሽ አንድ እድል ስጪኝ። ግድ የለሽም። እሺ ጋራጅ ቤት ከሆንክ እዛው መጣ። ያለሽበት ልምጣ? አያስፈልግም፣ እኔ እመጣለሁ። እሺ አንቺ እንዳልሽ። ምን ማለት እንዳለብኝ አላውቅም። ወድጄዋለሁ ግን ጠልቼዋለሁ። ለራሴም ግራ ተጋባሁኝ። ይሄን ሁሉ ጊዜ ልተወወስኝ ሳበቃ ዛሬ ደግሞ ጭራሽ አሳዘነኝ። ብተው በጣም እንደሚጎዳ አውቃለሁ። ግን አብሬ ብሆን ደግሞ እንጃ ጸጸት እንዳይሆንብኝ ፈራሁ። ምን ትለኝ ይሆን? የምር ጨክና አልፈልግህም ትለኝ ይሆን? ፈጣሪ ሆይ አደራህን። ጠዋት በማለዳ ገላዬዋ ካፋፎታና ቺዬዋ ካፋፎታና ገላዬዋ። ኧረ ቤዚዬ በጭንቀት ልፈነዳልሽ እኮ ነው። ቢኒ አንቺ ምን? እኔም ወድጄ ነበር ነው ወይንስ አሁንም አለ? እሱን እኮ ነው ማወቅ ያቃተኝ። ልተወወስኝ ይመጣና ሳይ ግን ታዲያ ስለምትወጂኝ እኮ ነው ስታይኝ መተው የምልክትሽ። አላውቅም፣ በጭንቀት እንዴት እንደከረምኩ አልገባህም። ቤዚ፣ እኔም ሳልጨነቅ ቀርቼ ይመስሉሽ ነው? እኔም እኮ ዝም ያልኩሽ እንድታስቢበት ብዬ ነው። እውነት አሁንም ትወደኛለህ? ከምታስቢው በላይ ያን አንድ ወር ራሱ ናፍቀሽኝ እንዴት እንደነበር እኔ ነኝ የማውቀው። ልክ እንደ ሰዓት 10 ነበር ፎቶሽን ሳየነ። ይሄን ያህል? አዎ የኔ ቆንጆ ትክክል ነሽ። በእርግጥ አጥፍቻለሁ፣ ግን ይቅርታ። ለሱ ደግሞ በደንብ እቀጣለሁ። እሺ በቃ እሺ ነው ያልሽኝ ቤዚ? እንዴ አዎ። ዛሬም ነገም እወድሻለሁ ያንቺው ነኝ። ዛሬም ነገም እወድሻለሁ ያንቺው